ታስክ በመስራት ብቻ 5K ኢንስታንት ፈንዲንግ እና 5K አሁንም ባለ 5000 ቱ ስቴፕ አካውንት የምታገኙበት ሌላ እድል አምጥተንላችኋል። ይህ ኤቢ ፕሮፊት ሀብ የሚባለው የትሬዲንግ ቻናላችን ነው። ትሬዲንግ ኮሚቴያችንን ለመቀላቀል ደግሞ ቴሌግራም ቻናላችን ላይ ኤቢ ፕሮፊት ሀብ ብላችሁ ከዛ ኤቢ ትሬድስ የሚባል አለ። ከ240 በላይ ሰዎች አሉ። ትሬድ መውሰድ ከጀመር ኦልሞስት ከ2 ሳምንት በላይ እየሆነን ነው። በጣም ያበደ ነው እና ፕራይቬት ነው። እዛ ላይ ሊንክ አስቀምጥላችኋለሁ። ኤቢ ትሬድስን በመቀላቀል በጣም አሪፍ ፍሪ ነው። ፍሪ ሲግናሎችን ማግኘት ትችላላችሁ። ኮርሶችም አሉ። ትምህርቶችንም እያዘጋጀንላችሁ እንገኛለን። ዛሬ ግን የማሳያችሁ ፍሪ ፈንድድ አካውንት 5K ኢንስታንት እና 5K ቱ ስቴፕ የሆኑ አካውንቶችን እንዴት ሴኪዩር ማድረግ እንደምትችሉ አሳያችኋለሁ። ከዛ ትሬድ አድርጋችሁ ፕሮፊቶችን ትወስዳላችሁ ማለት ነው። ከዚህ በፊት ወደ 4-5 የሚጠጉ ፍሪ ፈንድ አካውንት የምታገኙባቸውን አሳይቻችኋለሁ። ጎትንም ጨምሮ $1 1000 አግኝታችሁ ከዛ $100 ሰርታችሁ $80 ዊዝድሮ የምታደርጉበት ቪፕሮ 10 USDT ማቭን አለ። ማቭን አሁንም እየሰራ ነው። 1-2 ቀን ይቀረዋል። መግባት ትችላላችሁ። ሊንክ የሁሉም ቴሌግራም ላይ ነው ያለው። እዚህ ላይ ሊንክ ማስቀመጥ አልችልም። የቴሌግራም ሊንክ ብቻ ኮሜንት ላይ ፒን አድርጌ ያስቀምጥላችኋለሁ። እሱም በመንካት ቴሌግራም ላይ ነው የምታገኙ። ዛሬ ደግሞ እዚህ ጋር ኮምፒውተር ላይ እንደምታዩት 5K ኢንስታንት ፈንድድ አካውንት በቀጥታ ታገኛላችሁ ማለት ነው። ስለዚህ እንዴት ማግኘት እንደምትችሉ የማሳያችሁ ይሆናል ማለት ነው። በቀጥታ እንዴት ማግኘት እንደምትችሉ ነው አሁን የምንሰራው። በቀጥታ እዚህ ጋር የምታዩትን ነው የሚመስለው። ይህኛው ፈንድ አካውንት ከዛ ጌት ፈንድድ ነው የሚለውን ክሊክ ታደርጋላችሁ። ቀላል ነው። ከዛ ዝች ጋር ኢንስታንት ፈንዲንግ ስታቲክስ 0 የሚሉ አሉ። ጀስት እናንተ ችግር የለውም ዝም ብላችሁ ተመዝገቡ። ዝች ጋር ሎጊን የሚለውን በመንካት መመዝገብ ነው የሚጠበቅባችሁ። ውጭ ላይ ከሆነ ግዙ ነው የሚላችሁ። ከዛ ሬጂስተር የምትለውን ትነካላችሁ። ከዛ ዝች ጋር እንዳለ አድሬሳችሁን በሙሉ ታስገባላችሁ ማለት ነው። ስማችሁን፣ የምትኖሩበትን ቦታ፣ ስልክ ቁጥራችሁን፣ ሀገራችሁን ኢትዮጵያ 251 ልክ እንደዚህ። ከዛ ሁሉንም ወደ ታች ትሄዱና አግሪ ትሉታላችሁ። እዚህ ጋር ግን ፓስዋርድ ማስገባት አለባችሁ። የማትረሱትን ፓስዋርድ ወደ አካውንታችሁ ዳሽቦርድ ምናምን ስትገቡ የምታስታውሱትን ማለት ነው። ከዛ ምን ይቀራችኋል? በቃ ጨረሳችሁ። ኦልሞስት አያግሪ ትሉታላችሁ። ሪፈራል ኮድ አስገቡለት። ፈንድድ አካውንታችሁን ለማግኘት የሚሰጣችሁን ሪፈራል ኮድ አስገቡ። ከዛ ሬጂስተር እንለዋለን። አሁን ሬጂስተር ሰክሰስፉል ይለኛል። ይህን ሴቭ አደርጋታለሁ እኔ። ከዛ ኢሜል አድሬሴን እንደዚህ አስገባለታለሁ። ከዛ ሎጊን እለዋለሁ ማለት ነው። ሪፈራል ኮድ እንዳረሱ እዚህ ጋር ሎጊን ስትሉት ይችኛውን ኤክስ በሉና ይሄኛውንም ተውት ለጊዜው። እዚች ጋር ኮምፕሌት ፕሮፋይል ይላል። ካንትሪ ኢትዮጵያ ምረጡለት። ከዛ ኮንቲኒው በሉት። እነዚህ ሙሉና ምንም አዲስ ነገር የለውም። ኢንፎርሜሽናችሁን ያላችሁበትን ብቻ ማሙላት ነው። ከዛ ጾታ ከነዚህ ሙሉለት። ምንም እንትን የሚላችሁ ነገር የለም። በኩል ሪዋርድ የሚላል ሪዋርድ ውስጥ ትገባላችሁ። ከዛ ሪዋርድ ውስጥ ገብታችሁ ታስክ የሚላል ታስክ እነዚህን ታስኮች በመስራት ነው የምታገኙ። በመጀመሪያው ምንድን ነው ፎሎ ኦን ኢንስታግራም 500 አፕሎድ ፕሩፍ ከማለታችሁ በፊት ምን ታደርጋላችሁ? ፎሎ ኢንስታግራም የሚለውን ፎሎ ታደርጋላችሁ ማለት ነው። የነሱን ኢንስታግራማችሁን ትከፍቱና ፎሎ ታደርጓቸዋላችሁ ማለት ነው እነሱን። እኔ እዚህ ጋር ለጊዜው ትዊተር አለኝ። ትዊተር ልክፈትና ኤክስ ላሳያችሁ። ከዛ ስማቸው ይሄኛው አይደለ ሱር ሌቨሬጅ ፈንዲንግ ባጭሩ ላሳያችሁ። በዚህ መሰረት ነው የምትሰሩት። በቃ ሌላ ምንም ነገር የለውም። ፍሬንድ ኢንቫይት ማድረግ ትችላላችሁ። አሁን እዚህ ጋር ሹር ብላችሁ ሌቨሬጅ
ይሄኛው ይመጣላችኋል ሎጎ ራሱ ማለት ነው። እሱን ትነካላችሁ። ከዛ ፎሎ ካረግን በኋላ ምን እናደርጋለን? እኔ ስክሪንሾት አደርገዋለሁ ማለት ነው። ዋጭ ነው፣ ሲምፕል ነው። እንትን እንዳትሉት እሺ፣ እንዳታካብሉት። ቀላል ነው። እንደዚህ ታስክ ሰርታችሁ ነው የምታገኙት እና ከእኛ ጋር ትሬድ አድርጋችሁ ፕሮፊታችሁን ማውጣት ትችላላችሁ። ልክ እንደዚህ ስክሪንሾት አደርገዋለሁ። ከዛ እዚች ጋር ገባና አፕሎድ አደርግለታል። 500 አገኛለሁ ማለት ነው። አፕሎድ ፕሩፍ። ከዛ እዚች ጋር አፕሎድ፣ ከዛ ወደ ስክሪንሾት እገባለሁ። ስክሪንሾት እንደምታዩት ይኸው እዚህ ጋር። ከዛ ሰሚት። በቃ ጨረሳችሁ። አንድ ታስክ ሰርተናል። አሁን ይታይና እዚህ ጋር ኦቨርቪው ላይ 500 ይጨምርናል ማለት ነው። ሰው እንደዚህ አድርገን ከሰራን በኋላ ብዙ ታስኮች ናቸው ያሉት፣ በጣም ብዙ ናቸው። ስለዚህ እንደዚህ ከሰራን በኋላ እንዴት ነው የምንገዛው የምናገኘው የሚለው ነው ዋናው የሚያሳስባችሁ ጉዳይ። እሱን ለማግኘት ከዛው ላይ እንዳላችሁ ስቶር የሚለው ውስጥ ትገባላችሁ። ስቶር እንደምታዩት 2 አካውንቶችን ነው ማግኘት የምንችለው። አንደኛው አሁን ጨምሯል የተወሰነ 2.5K ኢንስታንት ፈንዲንግ። ይሄኛው ባይዘው 4000 ይሄኛው 3000 ነበር። አሁን ጨምሮ ነው። መጀመሪያ ስንጠቀመው እንደዛ ነበር። 0.5K ኢንስታንት ፈንዲንግ አካውንት በ9000 ፖይንት ስትደርሱ፣ 2 ስቴፕ አካውንት ደግሞ 6000 ፖይንት ስትደርሱ ማውጣት ትችላላችሁ ነው። ከዛ ዲስካውንቶችን ቻሌንጆችን ምናምን እዚህ ላይ ነው የምታገኙት እያንዳንዱ ነገር። በዚህ መልኩ ነው የምታወጡት ማለት ነው። ስለዚህ ታስክ ስሩ። አሁን ታስኮቹን ብትደምሯቸው ብዙ ናቸው። ኢንስታግራም ስጨምሩ 1000 ሆነ። ከዛ ስንት ቀራችሁ? ይሄኛውን ስጨምሩ ይህን ሪቪው የተደረገ ስክሪንሾት አድርጋችሁ ማስገባት ነው። ፐርቼዝ የሚለውን ታልፉታላችሁ፣ ግዙ ነው። ስለዚህ ስለማንገዛኛ ከዛ ቀጥላችሁ ፍሬንዳችሁ ሳይን አፕ ሲያደርግ 500 ፈርስት ፔይአውት። ይሄም አይሆናችሁም። ሪፈር ፍሬንድ ሲገዛ ምናምን እንደዚህ ሪትዊት አያችሁት እዚህ ጋር 300 ወደታችን 300 እነዚህ 300 እንዳለ የምትሰሯቸው ናቸው። በቃ ከላይ ያሉትን 3ቱን ብቻ ነው የማትሰሩት። ኢንስታግራም እንደገና 100 ሰርቲፊኬት ኤክስ ላይ ስትፖስቱ 100 ፔይአውት ኢንስታግራም ላይ ስትፖስቱ 200 እያችሁት እንዳለ እነዚህ ሁሉ ተደማምረው 6000 ሲሞሉ 2 ስቴፑን ትወስዳላችሁ። በፍሪ አገኛችሁ ማለት ነው። ስለዚህ ሩሎች ያው ይኖሩታል እንደ ሁሉ ያው ሩሎችንም ታገኛላችሁ ማለት ነው። እዚሁ ላይ ኬዋይሲ መፈጸም ትችላላችሁ ለማውጣት። ፔይአውት የምታደርጉትም ኬዋይሲ ከፈጸማችሁ በኋላ ነው ማለት ነው ፔይአውት ማድረግ የምትችሉት። ከዛ ያሉትን ነገሮች ደግሞ ቴሌግራም ላይ ተቀላቀሉና ላይቭም ስለምንገባ እዛው ላይ የምነግራችሁ ይሆናል ማለት ነው። ይመቻችሁ።